ዛሬ እንግዶችን ትቼ ብቻዬን መጥቻለሁ። ሰላም እንዴት ናችሁ? ይህ ከየዘርፉ ነው። ከእንግዲህ እንድትለምዱት ወይም ደግሞ እንድታቁት አንዳንዴ እንግዶችን እየሸወድኩ እንደዚህ ብቻዬን ብቅልና አንድ ዘርፍ መርጠን የዛን ዋናው ነገር ነግሬያችሁ እሄዳለሁ ማለት ነው። ከዛ በፊት ግን አንድ ጥያቄ ልጠይቃችሁና እንጀምር። ስንት ቋንቋዎችን ትችላላችሁ? ያው አሁን ላይ ቋንቋ ግሎባላይዜሽን ከምን ጊዜውም በላይ እየጨመረ ስለሆነ ብዙ ቋንቋዎችን መቻል እድሎችን ለመጠቀም ዋናው ነገር ነው ብዬ አስባለሁኝ። እንዲሁም ደግሞ ለአዳዲስ አመለካከቶች በሮችን ይከፍታል። ብዙ ቋንቋዎችን መቻል ደግሞ የማሰብ ኃይልንም እንደሚጨምር ይነገራል እና ብዙ ቋንቋዎች የሚናገሩ ሰዎች ይሄ በተሰጥኦ ነው እንዴት ነው ጊፍትድ ሆነው ነው ወይስ ደግሞ በልምምድ ነው የሚያመጡት ነገር ብዬ አስባለሁኝና ብዙ ቋንቋ የሚናገሩ ሰዎች ተሰጥኦ ነው ወይስ ደግሞ ይሄ በልምምድ ነው የሚያመጡት ብዬ ሳስብ ምን አገኘው መሰላችሁ? በትክክል ማንኛውም ሰው የቋንቋውን ቴክኒክ ከተማረ ብዙ ቋንቋዎችን ማወቅ ይችላል። እና እንግዲህ ይሄ ሲባል ምን ማለት ነው? ያለ ልምምድ ወይም ደግሞ ያለ ፍርሃት መናገር ከመተርጎም ይልቅ ደግሞ በዛ ቋንቋ ማሰብ የራሱ አስተዋጽኦ አለው ማለት አይደለም። ብቻ በቀላል አነጋገር ምን ለማለት ነው? አዲስ ቋንቋ ለመናገር ወይም ደግሞ አዲስ ቋንቋ ለመልመድ ዋናው ነገር ፍላጎትና ልምምድ ነው ማለት ነው። ስለዚህ አዲስ ቋንቋ መማር የማስታወስ ችሎታን ያሳድጋል፣ ችግር የመፍታት ችሎታን ያሻሽላል፣ ክሬቲቭም ያደርጋል። በተጨማሪም ደግሞ ሌላ ቋንቋ መናገር ብዙ ነገሮችን ለመረዳት ስለሚያግዝ ለዓለም ያለን አመለካከትም እንዲሁም ይጨምራል ማለት ነው። ዓለምን ከተለያየ አቅጣጫ እንድንረዳት ያግዘናል ማለት ነው። እዚህ ጋር ከጠቀማችሁ አንድ ያገኘሁትን መረጃ ልጋራችሁ። ፖላንዳዊት ናት። ቁርጭምጭሚት የሚለው የአማርኛ ቃል ያስቃታል። የሷን ይሄንን ስሰማ እኔስ ምንድነው የአማርኛ ቋንቋ ላይ የሚያስቀኝ ብዬ ብዙ ቃል ፈለኩኝ። እውነት ለመናገር የሚያስቀኝን ቃል ማግኘት አልቻልኩኝም። እናንተ ግን ያው የሚያስቃችሁ ቃል ካለ ታጋሩኛላችሁ ማለት ነውና የሷን መረጃ ላካፍላችሁ ወደድኩት። ይሄ ቁርጭምጭሚት የሚለው ቃል ስላሳቃት አይደለም፣ ሌላ የቋንቋ ልምዷ ወይም ደግሞ ቋንቋ ላይ ያላት ነገር ስላስደነቀኝ ነው። ይህች የቋንቋ ባለሙያ ዶክተር ኢቫ ቮልክሶሬ ትባላለች። ፖላንዳዊት ናት። አማርኛን ቋንቋ ከ40 ዓመት በፊት ነው በዲግሪ የተመረቀችው። ተምራም አላበቃችም። ለ23 ዓመታት ደግሞ አማርኛ ቋንቋን በማስተማር እየሰራች ነው። ያስገረመኝ አሁንም አማርኛ ቋንቋ መማርና ማስተማሩ አይደለም፣ አማርኛ ቋንቋ ለመማር የወሰነችበት መንገድ ነው። ይሄ መንገድ እንዴት ነው መሰላችሁ? ከዚህ በፊት ምንም አይነት ስለ አማርኛ ቋንቋ መረጃ የላትም፣ ሰምታ አታውቅም። እንዲሁም ደግሞ ስለ ኢትዮጵያም ጭራሽ አታውቅም። ኢትዮጵያዊነት ምን እንደሆነ ኢትዮጵያ በስም አፍሪካ ሀገራት ውስጥ ካሉ ከዛ ውስጥ በስም ነው ኢትዮጵያን የምታውቃት እንጂ ስለ ኢትዮጵያ ምንም አይነት መረጃ የላትም ነበርና አማርኛ ቋንቋ ለመማር የወሰንኩበት መንገድ ብላ ስታወራ የሰማኋት ምንድነው? እንዳጋጣሚ ለስራ ወደ ጀርመን ሀገር ሄዳ ጀርመን ውስጥ አማርኛ ሲነገር ስትሰማ ምንድነው ይሄ ቋንቋ ብላ ጠየቀች። አማርኛ መሆኑን አወቀች። ከዛ በኋላ ወደድኩት ወይም ደግሞ በቃ ለዛ ቋንቋ ማረከኝ፣ ይሄ ቋንቋ ባውቀው ብዬ ተመኘሁኝ። ከዛ በኋላ ድሎችን አገኘሁኝ፣ ተማርኩ ነው የምትለው። ስለዚህ እዚህ ጋር ከሷ ምንድነው የተረዳሁት መሰላችሁ? የሆነ አንድን ቋንቋ ለመማር ምንድነው ይሄ ፍላጎት ወይም ደግሞ ያንን ነገር መፈለግ፣ በዛ ነገር መማረክ፣ ለዛ ነገር መሰጠት ነው ዋናው ነገር ብዬ አስቤያለሁኝ። ከሷ ይሄንን ነገር ደንቆኛል። ከዛ በተጨማሪም ደግሞ ምን አለ መሰላችሁ? አማርኛ ቋንቋ ስትማር እሷ ቃላቱን ፊደላቱን ብቻ አይደለም ያጠናችሁ። እንዳጋጣሚ ሆኖ አዲስ አበባ ዩኒቨርሲቲ ስኮላርሺፕ ሰጥቷት ወደ ኢትዮጵያ መጣ 1 ዓመት ተምራለችና ስትመጣ ምንድነው ብዙ ነገሮችን ከምትማረው በላይ ያገኘችው እዚህ በመጣችበት ጊዜ ማህበረሰብ ውስጥ ነው። ስለዚህ አዲስ ቋንቋ ስንማር ቃላቱን ፊደላቱን ብቻ አይደለም ማለት ነው፣ የዛ ቋንቋ ባህል የዛ ቋንቋ ባለቤት የሆኑትን ማንነት ጭምር በደንብ እንረዳበታለን። ስለዛም ነገር በደንብ እናውቃለን ማለት ነው። ለዛም ነው ቅድም ሳወራ አዲስ ቋንቋ መማር ለዓለም ያለንን ምልከታ ያሰፋዋል ያልኩት ማለት ነው። ስለዚህ አዲስ ቋንቋ ለመማር ኢንስፓየር ሆናችሁ እንዴት ነው የምጀምረው የሚለውን ጥያቄ ላይ ከደረሳችሁ የሚጠቅሙን ዋና ዋና ነገሮች ልንገራችሁ። የመጀመሪያ አዲስ ወደምንማረው ወይም ደግሞ አዲስ መማር የምንፈልገውን ቋንቋ ስልካችን ላይ ቋንቋውን መቀየር ነው ማለት ነው። ያው ብዙ ጊዜያችንን ከስልካችን ጋር ስለምናጠፋ እንዲሁም ከስልካችን ጋር ያለን አታችመንት አሁን ላይ በደንብ ብዙ ሰዓት ነው አይደለ? ስለዚህ እዛ ላይ ስልካችን ላይ ያለውን የቋንቋችንን ሴቲንግ ስንቀይር የምንማረውን ወይም ደግሞ መማር የምንፈልገውን አዲሱን ቋንቋ ቶሎ እንለምደዋለን ማለት ነው። ሁለተኛ ደግሞ ያው ብዙ ጊዜ ሲባል ሰምታችሁታል ብዬ አስባለሁ፣ ፊልሞችን ማየት ነው። ያው ፊልም በማየት ብዙ ሰዎች ብዙ ቋንቋ ችያለሁ ወይም ደግሞ ብዙ ቋንቋ ተምሬያለሁ ሲሉ ሰማለሁኝ። እንደውም አንዷ ጓደኛዬ ኮሪያ እንደዚህ ፊልሞችን በማየት ብቻ በቃ በደንብ ኮሪያኛ ላይ በጣም ጎበዝ ሆና አሁን እንጀራዋ ሁሉ ሆኗል ማለት ይቻላልና ከብዙ ጊዜ ሀገራችን ላይ የኮሪያ ሆስፒታሎች አሉ አይደለ? ከዛ ሲመጡ አስተርጓሚነት ትሰራለች። ከነሱ ጋር ብዙ ቦታዎች አብራ እየሄደች በጣም ብዙ ስራዎችን ትሰራለችና
ከምንድነው ከቋንቋነት ወይም ደግሞ እንደዚህ ከመልመድ አልፎ ምን ሆኗል እንጀራ ወይም ደግሞ ስራ ሆኗል ማለት ነው። ስለዚህ ፊልሞችን በማየት ይሄን በደንብ ታውቁታላችሁ ያስባለሁ። ፊልሞችን በማየት ብዙ አዳዲስ ቋንቋዎችን መማር እንችላለን ማለት ነው። ሌላው ደግሞ መማር የምንፈልገውን ቋንቋ ሙዚቃ ማዳመጥ ማለት ነው። በሙዚቃም ብዙ ሰው ብዙ ቋንቋ ይችላል ብዬ አስባለሁ፣ ወይም ደግሞ ሲባል ሰምታችኋል ብዬ አስባለሁ። አዲስ እየተማርን ያለውን ቋንቋ በላይቭ አድርጋ ሙዚቃዎቹን በደንብ መስማት አብረን እየዘፈን አብረን እያልነው ሲሆን በደንብ የመልመድ ችሎታችን ወይም ደግሞ የመልመድ እድላችን በደንብ ይጨምራል ማለት ነው። ከዛ ተጨማሪ ደግሞ ይሄ በደንብ ብዙ ጊዜ ሲባል ሰማለሁኝ፣ በየቀኑ መናገር፣ ያንን ነገር ፕራክቲስ ማድረግ፣ በየቀኑ አዳዲስ ያወቅናቸውን ቃላቶች መጠቀም እሱ ተመራጭ ነው ማለት ነው። ሌላው ደግሞ ምን ሲባል ሰማለው መሰላችሁ? በቋንቋ ማሰብ በጭንቅላታችን ውስጥ ከመተርጎም ይልቅ በቋንቋ ውስጥ ሀሳቦችን መፍጠርና ያንን ነገር መለማመድ ወይም ደግሞ በአዲሱ በምንማረው ቋንቋ ማሰብ መቻል ቶሎ ለመልመድ ይረዳናል ማለት ነው። ሌላው ግን ትልቁ ነገር ምንድነው? በትዕግስት ያለ ማቋረጥ ያለ መሰልቸት መማር ነው ማለት ነው። ብዙ ጊዜ እንደውም የቋንቋ ባለሙያዎች ምን ይላሉ? ቋንቋ መማር ማራቶን እንጂ ሩጫ አይደለም ሲሉ ሰማለሁኝና ልክ ይመስለኛል። ያው ማራቶን ትዕግስት ስለሚፈልግ እኛም በትዕግስት ያለ መሰልቸት ያለ ማቋረጥ በደንብ ከተማረን ብዙ ነገሮችን ማወቅ እንችላለን። እዚህ ጋር ያለ መሰልቸት ያለ ማቋረጥ ስላችሁ ነገርን ነገር ያነሳዋል እንደሚባል ምን ትዝ አለኝ መሰላችሁ? ይሄ አሁን በትዕግስት በትጋት ቁርጠኝነት ያለ መሰልቸት ያልኩትን ቃል በእንግሊዘኛው አንድ ቃል የሚተካው ወይም ደግሞ የሚገልጸው መሰለኝ ኮንሲስተንሲ የምንለው ነገር ማለት ነው። ይሄ እንዴት ነው አንድን ነገር ጀምረን ያለ ማቋረጥ ያንን ነገር ያለ መሰልቸት በትጋት በትዕግስት ተከታትለን እዛ ነገር ላይ ውጤታማ መሆን በጣም የብዙ ሰው ችግር ይመስለኛል የኔ ችግር ስለሆነ ማለት ነው። ስለዚህ የሆነ እንዴት ነው ስኬታማ የሆኑ ሰዎችን ራሱ ብዙ ጊዜ ኢንተርቪዋቸውንም ብቻ ፖድካስት ላይም ቀርበው ስንሰማቸው ምንድነው የሚሉት? ብዙ ጊዜ ያለ መሰልቸት አንድ ነገር በትዕግስት በትጋት አለ አይደለ ሳይሰለቹ ያለ ማቋረጥ ያን ነገር ማድረጋቸው ብዙ ጊዜ ውጤታማ እንዳደረጋቸው ሲያወሩ ሰማለሁኝና ብቻ የትኛውም ነገር ላይ ይሁን በህይወታችን ስኬታማ መሆን የምንፈልግበት ነገር ላይ ውጤታማ ለመሆን ዋናው ነገር ምንድነው? ይሄ ኮንሲስተንሲ የምንለው ነገር ነው ብዬ አስባለሁኝ። እኔም እዚህ ነገር ላይ ብዙ እንደዚህ እንዴ ነው በበዛ አይደለሁኝም። ስለዚህ እንዲህ ነው ብዬ እንትን ልላችሁ አልችልም። ይሄ ብዙ መረጃ ልሰጣችሁ ወይም ደግሞ እዚህ ላይ መናገር አልደፍርምና ባይሆን ምን አሰብኩኝ መሰላችሁ? እዚህ ኮንሲስተንሲም ላይ ቋንቋም ላይ በጣም ጎበዝ የሆነ ሰው ጋብዤ ከየዘርፉ ፖድካስት ላይ እንግዳ አድርጌ ያቀርበውና ብዙ ነገሮችን ከዛ ሰው እንማራለን ብዬ አስባለሁኝ። ስለዚህ ወደ ተነሳውበት ሐሳብ ልመለስና ስለ ቋንቋ ነበር እያወራኋችሁ የነበረው። ስለዚህ በዚህ ዘመን የቋንቋ ጥቅም በደንብ ተረድታችሁታል ወይንም በደንብ እናውቀዋለን። ስለዚህ አዲስ ቋንቋ ብንማር የኛ ምንጨምረው እኛ ላይ ምንጨምረው ነገር እንጂ የሚጎልብን ነገር የለምና ከጊዜው ጋርም እኩል ለመራመድ ብዙ እድሎችንም ለመጠቀም አሁን ላይ ቋንቋ መማር ዋናው ነገር ነው ብዬ አስባለሁ። ስለዚህ ወደ ተነሳውበት ሐሳብ ልመለስና ስንጀምር ስንት ቋንቋዎችን ትችላላችሁ ብያችሁ ነበር የጀመርኩትና ቋንቋ መማር አሁን ላይ በጣም ብዙ ጥቅሞች እንዳሉት በደንብ ተነጋግረናል። እናንተም ይሄን አንደርስታንድ ታደርጋላችሁ ብዬ አስባለሁ። ስለዚህ ብዙ እድሎችን ለማግኘት በተለይ ደግሞ አሁን በጣም ይሄ ተፎካካሪ የምንላቸው ሰዎች ወይ ደግሞ ተፎካካሪነት የበዛበት ዓለም ነው ማለት ይቻላል። ብዙ ሰው አለ በእኛ አሁን ባለንበት ላይ እኔ ብቻ ነኝ ብለን ተለይተን እኛ የምንቀርብበት ጊዜ አይደለም። በጣም ብዙ ነገር ላይ በጣም ብዙ ሰዎች አሉ። ስለዚህ ከነዛ ሰዎች ተሽለን ወይም ደግሞ ጥሩ ተፎካካሪ ሆነን ለመገኘት ብዙ ነገሮችን መቻል አለብን ብዬ አስባለሁ። ከዛ ውስጥ ደግሞ አንዱና ዋናው ነገር ምንድነው? ቋንቋ ነው ማለት ነው። ስለዚህ የቋንቋ ስኪላችን እናሳድግ። ለዛሬ ይሄን መረጃ ይዤላችሁ መጥቻለሁኝ። ቀጣይ ደግሞ እንደዚሁ እንግዶቼን ትቼ ብቻዬን ሸጉቼ እመጣለሁኝ። እስከዛው ቸር ቆዩኝ።